ህይወታችን የተደበላለቀ ነው ምንም አንደማመጥም እኔን ለምን አያዳምጠኝም ልጄ ሁሌ ጥያቄ በእግዚአብሔር ዘንድ አቀርባለሁ ለምንድነው ወይንም እንለያይ ለእኔን ቋንቋ ካላዳመጠኝ አንድ ቤት መኖሩ ምንድነውልና ወደዚህ ኦርቶዶክስ በፊት የእናቴና አባቴ ኦርቶዶክሶች ናቸው ምስክር በዚህ ውስጥ ትንሽ አጭርዬ ከዛ እሱ ተገናኘን ጴንጤ ነበርኩ ለ6 አመታት መናፍቅ ነበርኩ እኔ አንቺ መናፍቅ ነበርኩ እሱ ነው ወደዚህ ህይወት ያመጣኝ እና ሰባኪም ነኝ ለ6 አመት ወንጌላይም ነኝ ሰባኪ ነበርኩኝ እንዴት ካንቺ ይሄ ይጠበቃል እንደዚህ አይነት ቦታ አህዛቦች ናቸው እኮ እነዚህ ጣዖት አምላኪዎች ናቸው እኮ እንዴት ወደዚህ ቦታ ኖ እኔ እውነትን እመቤታችን እንጦጦ ማርያም ገልጻልኛለች ብዬ ጸበሏን ስጠጣ ከዚህ እስከዛ የተውካት ቢጫ የሚመስል ተንጥሮ ይወጣው ከዛም በኋላ ይህንን ህይወት መከተል ጀመርኩኝ እግዚአብሔር ይመስገን እልል በሉልኝ ከመናፍቅ ስለወጣው ብቻ ከመናፍቅ ወጥቼ ወደ ህይወት ስለመጣሁ ወደዚህ ህይወት ስንት አመት ሰብከሻል እዛ እኔ 6 አመት ሰብኬያለሁ ወንጌላዊ ሆነሽ ወንጌላዊ ሆኜ የሚገርም ነው ወደ አስኮ ነበር የተመደብኩት ብዙ የሚያቆይ ሊኖሩ ይችላሉ ወደዚህ ብዙ ልጅ መልሳሽው ወስደሻል ወደዛ ብዙ ነበር ከዛ በጣም ወደዚህ ያመጣዋቸው ወደ ጴንጤ ህይወት ወደ መናፍቅ ብዙዎቹን መሰከርኩላቸው እውነተኛ ህይወት ያለው መዳንም መንገድም ይሄ ነው ብዬ ብዙ መስክር አሁን ህይወቴ ተስተካክሏል እግዚአብሔር ይመስገን ይሄው አጥሩም ገብቶሽ ያው ልጄም ያችትና የታለች ስትመለሽ ወለድሻት እሺ አንተ አቤት እያጸለች አቃጠለች ጸሎታ ክፉ ጸሎተኛ አረ እንደዚህ አይነት ጸሎት የለም ሀገሪቷ ላይ መጸለይ በቃ ያላልፎ አልፎ እኮ ችግር የለም አልፎ ሰኞ ቀዳሜ እንዲ ማናልሻት ስሟን አሜን 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 ያልሻት አሜን ሰላም ነሽ እንዴት ነሽ በቃ አረረች ክፉ ጸሎተኛ ነች አረ ሰላም በላት ቻው በላት አረ ወደዛ ስንት ሰላም ይባሉ በየሀገሪቷ ላይ ያሉ እኔ ስራ አጣው እንዴ በቃ ሰላም በላት በቃ መሰናበች አጠራም በዛ ስምኔ እሷን አረ በቃኝ ምን ልታረጋን ነበር ፍላጎት አረ ላንቃት እገላታለሁ እጠፈጥፋታለሁ ብዙ ሰይፎች አለ አይደል ረጃጅም ቢሆንስ ምን ችግር አለ ደሞ ለሷ አረ ባክህ ስንት አረ ለሷ ተወኝ እንጂ አረ ተወኝ በእናትህ ሰይፍ ይመኛል ይው እንግዲህ ተመልከቱ ችግር አለ ምን ችግር አለ ምን ሰይፍ ረጅም ሰይፍ ቢሆንስ ለምኑ ለሷ ምን እንዶ አረ ሸክኖ አረ ባክህ ዛሬ ግብጽ ኦርቶዶክስ አማኞችን በሰይፍ ያረዷቸው በቡዳ የተበሉ ናቸው በድርጅት መንፈስ የተበሉ ናቸው ይሄ እንደ ድርጅት ይበላቸዋል ገና አባል ሲሆኑ የዚህ አልቃይዳው የምናምኑ አባል ሲሆኑ እንዲሆኑ የሚደረገው ተበልተው ነው ይበላሉ ከዛ በኋላ ሰው ሲያርዱ ደስ ይላቸዋል በግ ነው የሚያረጉት ሰው ይሄ እንግዲህ በየዘመናቱ ያሉ በመናፍስት የተወለዱ ትውልዶች ምልክት ነው ይሄው እዚህኮ ሰይፍ ረጅም ቢሆን ይላል ይሄው ባጋንንት የተያዘ ትውልድ የሚያደርገው ያንኑ አጋንንታዊ ስራ ነው በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን ቶሎ ሰባት ቀኑ ቶሎ እግዚአብሔር ይገሰጽ ነው እንግዲህ አዳነ ኢየሱስ ክርስቶስ አዳነ ወደልሽ አለየነበር አባ የልጅ አምላክ የባለቤት አምላክ አይደለም የኔ አምላክ አይደለም እኔ ቆሻሻ ነኝ እላለሁ አባት ባናከ ኖሮ አልቀን ነበር ምታት ይለኛል እና ለምን እንደው ምታት ጥሩ ሰው ነው እችላለሁ ለምን ነው ምታት እላለሁ አባ ምታት ይላል አዎ ምታት በቃ ምናምን ይለኛል እና እኔ ጸልያለሁ በጣም በቀን 3 4 ጸልያለሁ በቃ አባ
ወይ አባ ትወዳታለህ እንዴ? በጣም እንጂ ልጄንም ባለቤቴንም በጣም ነው የምወዳቸው። የሚገርምህ ነገር አባ ትልቅ ሰይፍ ነው እኮ አለ ደግሞ መንፈሱ። ኧረ እሱ ለራሱ ያድርገው አባ። እኔ በእውነት አንዳንዴ ጣላና ራሱ ጸጸታለሁ። ለምንድን ነው እሷ ጥሩ ሴት ነች ምንድን ነው እኔ ምናምን እላለሁ አባ። አይዞህ በል በርታ በርታ። እሺ አባ እሺ አባ በርታ አንበሳ። ከየት ነው የመጣው? እኔ ከእንትን ነው ከዚህ አዲስ አበባ ነው የምኖረው። ምን ጎርፍ እኮ ነው። እሺ